ሄይ ጋይስ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ቆንጆ ጥብስ አብረን እንሰራለን። አብራችሁኝ ቆዩ። በመጀመሪያ ስጋችን እንከትፋለን እንደምንፈልገው አድርገን። ያው በየቤቱ የተለያየ አይነት ስታይል ነው ያለው። በርግጥ እኔ በዚህ መልኩ ከትፍ ያለው ከዛ ሳህኔ ላይ ያረጋለሁ። መጀመሪያ የሚያስፈልጉንን ግብአቶች ሬዲ ካረግን ጥሩ ነው። በኋላ ላይ ቀላል ይሆንልናል። ከዛ ሽንኩርታችን ሽርምሪ አድርገን እንደዚህ እንከትፋለን። ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክ እያረጋችሁ፣ ኮሜንት ሼር እያረጋችሁ አጣፍቼ ስለነበረ ቻናሌን ትንሽ እንድታነቃቁት እጠይቃችኋለሁ። ከዛ በመቀጠል ደግሞ ነጭ ሽንኩርት እንደዚህ ድቅቅ አድርገን ከትፈናል። ከዛ ቃሪያችንንም እንደዛው በረጅሙ ከትፈን ሬዲ እናረጋለን። ከዛ ቃሪያችንንም ሳህናችን ላይ ጨምረን ሮዝመሪ የጥብስ ቅጠል በደንብ አጥቤ እንደዚህ ሬዲ አድርጌያለሁ ማለት ነው። ስለዚህ የሚያስፈልጉን ግብአቶች ሬዲ አድርገናል። አሁን ወደ መስራት እንሄዳለን። በመጀመሪያ መጥበሻ በደንብ ጋል አድርጌያለሁ፣ ግሎልኛል። ከዛ ስጋዬን እንጨምራለሁ። ከዛ እያማሰልን በደንብ ጥብስ እናደርገዋለን። የዚህ ሀገር ስጋ እንደኛ ሀገር አይደለም። በጣም ውሃ ይተፋል። ሀገር ቤት እንደዚህ ብዙም እንደዚህ ውሃ ይወጣውም አይደል? ኦኬ፣ ለማንኛውም ውሃውን እናጠላለን። ከዛ እኔ አጥልየዋለሁ፣ ውሃውን አልፈለኩትም። እሱን ካጠለልኩ በኋላ እንደዚህ ይሆንልኛል። ብዙ እንደዚህ ውሃ እንዳይወጣ ደግሞ መጀመሪያ በደንብ መጥበሻችን ማጋል አለብን። አትሊስት ይቀንሰዋል ትንሽ። ከዛ ዘይት ጨመርኩኝ። ከዛ ዘይት ጨምረን ደግሞ ትንሽ ጥብስ እናደርገዋለን። እንደዚህ ቆንጆ ሆኖ ከተጠበሰ ደግሞ በኋላ ነጭ ሽንኩርት እንጨምራለን። በመጀመሪያ ያው በየቤቱ ይለያያል። አንዳንዱ ቀድሞ ቀይ ሽንኩርት ይጨምራል፣ በኋላ ላይ ነጭ ሽንኩርት። እኔ ግን ትንሽ ነጭ ሽንኩርቱ በደንብ እሳት እንዲነካው ስለፈለኩኝ መጀመሪያ እሱን ጨመርኩኝና ከዛ በደንብ ጠብሰዋለሁ ከስጋው ጋር። እንደዚህ አድርገን ነጭ ሽንኩርት ጨምረን እንደዚህ ስናረግ ቃናው ቆንጆ ይሆንልናል። ከዛ ቀይ ሽንኩርት እንጨምራለን። ቀይ ሽንኩርታችንን ጨምረን አንድ ላይ ጥብስ እናደርገዋለን። ብዙ እሳት አያስፈልገውም። ስጋው እንዳይገነትርብን መጀመሪያ ቆንጆ ስጋ መምረጥ አለብን። ከዛ ደግሞ በደንብ መጀመሪያ ላይ ጥብስ ካረግ ነው አይገነትርም፣ ቆንጆ ነው የሚሆነው። ከዛ ማጂ ጨምራለሁ። ማጂ ማትጠቀሙ ከሆነ ደግሞ ጨው መጨመር ትችላላችሁ። ከዛ ቆንጆ በርበሬ ተጠቅሜያለሁ። ከዛ ደግሞ ኮረሪማ አንድ ላይ ሚክስ
ሽታው ልነግራችሁ አልችልም። ካሁኑ በጣም ሽታው ደስ ይላል። ቆንጆ ነው የሚሆነው። እንደዚህ አርጋችሁ ሞክሩ። ከዚህ በፊት በእንደዚህ አይነት መንገድ ያልሰራችሁ ካላችሁ ይሄንን ሞክሩትና ታመሰግኑኛላችሁ። ከዛ ቃሪያና የጥብስ ቅጠላችንን እንጨምራለን። ከዛ ብዙ እሳት አይፈልግም። በቃ ቂቤ እንጨምራለን መጨረሻ ላይ። እንደዚህ በደንብ ቂቤው እንዲዋሃድ ሁሉም ላይ ካዳረስን በኋላ ጨርሰናል። ደርሶልናል ጥብሳችን ማለት ነው። እና ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግን እንዳትረሱ። ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። ላይክ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ